ሰላም እንዴት ናችሁልኝ የኔ ቆንጆች? ዛሬ አያቶቻችን ቤት ተቀምጠን ልክ የምንሰማውን አይነት ተረት ነው የምነግራችሁ። ትልቅ ቁም ነገር ያዘለ ካለፈው ዘመን የተረገዘ ድንቅ ተረት ይዤላችሁ መጥቻለሁ። እስቲ ቁጭ በሉ ጎበዞች፣ የኔ ልጆች። አሁን ወደ ታሪኩ እንሂድሽ ልጆችዬ፣ ጎበዞች። ድሮ ከአያቶቻችን ቅድመ አያቶቻችን ዘመን በፊት በአንድ ውብ የገጠር መንደር ውስጥ የሚኖሩ አንዲት ሴትዮ ነበሩ። እናም 2 ልጆች ነበሯቸው። እነዚህ ልጆች ግን ሰማይና ምድር ነበሩ ልጆችዬ። አንደኛዋ እጅግ በጣም ቆንጆ ታታሪ፣ የእናቷን ፊት አይታ ስራ የምታቀላጥፍ የዋህ ልጅ ነበረች። ሁለተኛዋ ግን ልጆችዬ መልከ ጥፉ፣ ሰነፍ፣ ውሎዋ በምኑ መኝታ እና ወሬ ብቻ የሆነች ልጅ ነበረች። እና ምላችኋለሁ ውዶቼ፣ በሚያሳዝን ሁኔታ እናትየው የራሷን ሰነፏን ልጅ አብልጣ ተወዳት ነበር። ታታሪዋ ልጅ ግን የእንጀራ ልጇ ስለነበረች የቤቱን ስራ በሙሉ እሷ ላይ ትጭንባት ነበረ። የቤቱን አመድ ታፍሳለች፣ ማገዶ ትፈልጣለች፣ ውሃ ትቀዳለች። ሁሉን የምታረገው እሷ ነበረች። ልክ እንደ ሲንደሪላ ማለት ነው ልጆችዬ። እና እምላችኋለሁ እናትየው በየቀኑ ታታሪዋን ልጅ በአውራ ጎዳናው አጠገብ ወዳለው የውሃ ጉድጓድ ትልካታለች። እስኪ ከዚያ ጋር ተቀመጪና ይህንን ፈትል ፍተይ ትላታለች። ምስኪኗ ልጅ ጣቶቿ በፈትሉ ተቆርጠው ደም እስኪፈሳቸው ድረስ ያህል እረፍት የላትም። እናም ትፈትል ነበረ። አንድ ቀን ታዲያ ልጆችዬ ከጦታ የሚፈሰው ደም እጇ ላይ ባለው እንዝርት ላይ ያርፋል። እናም ልጅቷ እንዝርቱን ልታጥብ ወደ ጉድጓዱ ስታጎነብስ እንዝርቱ ከእጇ ላይ አምልጦ ጨለጥ ብሎ ትልቁ ጉድጓድ ውስጥ ገባ ልጆችዬ። ከዛ እየጮኸችና እያለቀሰች የሆነውን ነገር ለእንጀራ እናቷ ነገረቻት። እናትየው ግን ልቧ ድንጋይ ነበር ልጆችዬ። ጮኸችባት፣ አዋረደቻት እና ምን አለቻት መሰላችሁ? እንዝርቱን ጉድጓድ ውስጥ እንደጣልሹ ሄደሽ ራስሽ አውጩ፣ ካልሆነ ግን ወደዚች ቤት ድርሽ እንዳትይ አለቻት። እናም አባረረቻት። ከዛም ልጅቷ ስቅ ብላ አለቀሰች። ምስኪኗ ልጅ ምን እንደምታደርግ ጨነቃት፣ አማራጭ አጣች። በመጨረሻም ካለችበት ጭንቀት የተነሳ እንዝርቱን ፍለጋ ወደ ጉድጓዱ ውስጥ ሰለለች። ከዚያ በኋላ ምን እንደተፈጠረ የምታስታውሰው ነገር የለም። አይኗን ስትገልጥ ግን ራሷን ያገኘችው በአንድ አስደናቂ ውብና ለምለም መስክ ላይ ነበር። ፀሐዩ በደማቅ ሁኔታ ይበራል። በየቦታው ስማቸው የማይታወቁ ውብ አበቦች ፈክተዋል። ከዛም ልጅቷ በእርሻው ላይ ስትራመድ ወደ አንድ ትልቅ የዳቦ መጋገሪያ ምድጃ ትደርሳለች። ከዛም ውስጡ የነበሩት ዳቦዎች ምን ይላሉ ልጆችዬ? እባክሽን አውጭን፣ ካልሆነ እኮ ተቃጥለን አመድ መሆናችን ነው፣ ከተጋገርን ቆየን እኮ አሉ። ከዛም ልጅቷ ቅን ስለነበረች ልጆችዬ ወዲያውኑ የዳቦ ማውጫውን አካፋ አነሳችና ዳቦዎቹን በሙሉ አንድ በአንድ አወጣቻቸው። ከዛም እቺ ሚስኪንዬ ልጅ ልጆችዬ መልሳ ጉዞዋን ቀጠለች። ከዛም ወደ አንድ ትልቅ የፖም ዛፍ ደረሰች። እናም ዛፉ በፖሞች የተሞላ ነበረ። እናም የፖሙ ዛፍ እያለቀሰ ነበር። ምን እያለ መሰላችሁ ልጆችዬ? እባክሽን አወዛውዥኝ፣ ፖሞቼ በሙሉ በስለዋል፣ ከበዱኝ አላት። ሳም ልጅቷ የዛፉን ግንድ ይዛ አወዛወዘችው። ፖሙ ልክ እንደ ዝናብ ይረግፍ ጀመረ። አንድም ፖም እስኪቀር ድረስ አወዛወዘችው። ከዚያም ፖሞቹን በስርዓት ክምር አድርጋ አስቀመጠቻቸውና ጉዞዋን ቀጠለች። በመጨረሻ ወደ አንዲት ትንሽ ቤት ደረሰች። በቤቱ መስኮት በኩል አንዲት አሮጊት ተመለከተች። አሮጊቷ ግን ጥርሷ በጣም ትልቅ በመሆናቸው ልጅቷ ደንግጣ ልትሮጥ አሰበች። እናም ሴትዮዋ ግን ምን አሉ? የኔ ቆንጆ ልጅ ምን ያስፈራሻል? አትፍሪ፣ እኔ ጋር ተቀመጪ። የቤቴን ስራ በስርዓቱ ከሰራሽልኝ እኔም በጣም ደስተኛ አድርግሻለሁ
ነገር ግን አንድ ትልቅ ማሳሰቢያ አለኝ። መኝታዬን ስታነጥፊ ሁልጊዜ ፍራሼንና ትራሴን በደንብ ማራገፍ አለብሽ። ላባዎቹ በደንብ መረብረብ አለባቸው። ሰዎች እዚያ ምድር ላይ በረዶ እየዘነበ ነው የሚሉት። እኔ ፍራሼን ሳራግፍ ነው፣ ምክንያቱም እኔ እናት ሁሌ ነኝ አለቻት። ከዛም አሮጊቷ በጣም በደግነት ስላናገረቻት ልጅቷ ድፍረት አገኘች። ከዛም ስራውን ተስማምታ ጀመረች። ከዛም ልጆችዬ ልጅቷ አሮጊቷ ያዘዘቻትን በሙሉ በትጋት ትፈጽም ጀመረ። ከዛም መኝታውን በምታነጥፍበት ጊዜ ሁሌ ላባዎቹን ልክ እንደ በረዶ ቅንጣት እስኪበሩ ድረስ በኃይል ታራግፈው ነበር። አሮጊቷም እንደ ቃላቸው ነበሩ። መጥፎ ቃላት ተናግረዋት አያውቁም። በየቀኑ ምርጥ ምግቦችን ያበሏት ነበር። እዚያ ቤት ውስጥ ለረጅም ጊዜ ኖረች። ነገር ግን ከዕለታት አንድ ቀን ልቧ ማዘን ጀመረ። መጀመሪያ ላይ ለምን እንዳዘነች አልገባትም ነበረ። በኋላ ግን ታወቃት። የትውልድ መንደሯ፣ የገዛ ቤቷን አፈቃት። ምንም እንኳን እዚህ ቤት ውስጥ የምታገኘው ክብርና ምቾት ከገዛ እናቷና እህቷ ቤት በሺህ እጥፍ ቢበልጥም የትውልድ ሀገሯን አፈቃት። እናም አሸነፋት። እናም ልጆችዬ ልጅቷ ሄዳ እናት ሁሌ ምን አለቻቸው? እናቴ ሁሌ ሆይ እዚህ በጣም ደስተኛ በሆነም የሀገሬ ናፍቆት እረፍት ነሳኝ፣ ወደ ወገኖቼ መመለስ አለብኝ አለቻት። ከዛም እናት ሁሌ ምን አሉ? ወደ ወገኖችሽ ለመመለስ መፈለገሽ በጣም ደስ ይለኛል። እዚህ በነበርሽ ጊዜ ግን በታማኝነትና በትጋት ስላገለገልሽኝ እኔ ራሴ ወደ ቤትሽ እሸኝሻለሁ አሏት። ከዛም እናት ሁሌ ልጅቷን እጇን ይዘው ወደ አንድ ትልቅ በር ወሰዷት። በሩ ተከፈተ። ልጅቷን በበሩ ስታልፍ ግን ድንገት አስገራሚ ነገር ሆነ። ከሰማይ የወርቅ ዝናብ በእሷ ላይ ይዘንብ ጀመር። ወርቁ ከእግሯ እስከ ራሷ ድረስ ተጣበቀባት። ሙሉ በሙሉ የወርቅ ልብስ ለበሰች። ከዛም እናት ሁሌ ምን አሏት? ይህ ለታታሪነትሽና ለቅንነትሽ የተሰጠሽ ዋጋ ነው አሉና ያንን ጉድጓድ ውስጥ የጣለችውን እንዝርት በእጇ አስጨበጧት። ከዛም በሩ ተዘጋ። ልጅቷ ራሷን ያገኘችው በድሮ ዓለም ነበር። በገዛ እናቷ ቤት አቅራቢያ ነበር። ወደ ግቢያቸው ስትገባ በጉድጓዱ አጥር ላይ ተቀምጦ የነበረው አውራ ዶሮ ልክ ሲያዩት እንደዚህ ያለ ልጆችዬ ወርቃማዋ ልጃችሁ መጣችላችሁ፣ ወርቃማዋ ልጃችሁ መጣችላችሁ እያለ መሰከረ። ከዛም እላችኋለሁ ልጆችዬ ወደ እናትና ወደ እህቷ ቤት ስትገባ በወርቅ ተሸልማ ስለነበረ እናትየውም ሆነች እህትየው በደስታ ተቀበሏት። የሆነውን ሁሉ አጫወተቻቸው። ስግብግቧ እናት ይህንን ስትሰማ ያቺ ሰነፍና መልከጥፏ ልጇም ይሄ ሄዳ እድሏን እንድትሞክር አሰበች። ከዛም ምን አደረገች ልጆችዬ? እናትየው ሰነፏ ልጅ ጉድጓዱ አጠገብ እንድትፈትል ላከቻት። ልጅቱ ግን ደም እንዲወጣና እንዝርቱ እንዲቀባ ሆን ብላ ጣቷን እሾህ ውስጥ ሰካች። እንዝርቱን ጉድጓዱ ውስጥ ጥላ እሷም ተከትላ ዘለለች። እሷም እንደ እህቷ በዚያው መስክ ላይ ነቃች። ከዛም በእርሻው ላይ ስትራመድ ወደ ምድጃው ደረሰች። ዳቦቹ አውጪኝ ተቃጠልን አሏት። ሰነፏ ልጅ ግን ምን አለች? እኔ ለእናንተ ብዬ እጄን አቆሻለሁ እንዴ ብላ ጥላቸው ሄደች። ልጆችዬ ዛ በድጋሚ አሁንም ሄድ አለችና የፖሙን ዛፍ አገኘችው። ከዛም ፖሙ ምን አለ? አወዛውዥኝ አላት። እና እሷ ግን ምን አለች? አይ ባክህን አንድ ፖም ራሴ ላይ ወድቆ ሊገለኝ ይችላል ብላ አልፋው ሄደች። ልጆችዬ ከዛ አሁንም ልጆችዬ አስቀያሚዋ ልጅ ሄድ አለችና በመጨረሻም እዛ ቤት ደረሰች። ስለ ትልልቆቹ ጥርሶቿ አስቀድሜ ነግሬያቸዋለሁ ልጆችዬ። እናም ከእህቷ ስለሰማች
አልፈራችም ነበር። ወዲያውኑ ተቀጥራ ስራ ጀመረች። በመጀመሪያ ቀን የወርቅ ሽልማቱን እያሰበች የታዘዘችውን ሁሉ በንቃት ሰራች። በሁለተኛው ቀን ግን ልጆችዬ ስራ መለገም ጀመረች። በሶስተኛው ቀን ደግሞ ይባስ ብላ ጠዋት ካልጋ አልነሳም አለች። እናም የማማ ሁሌን ፍራሽ ማራገፍ ተወች። ላባዎቹም አልነበሩም ልጆችዬ። እናም እማማ ሁሌ በሰነፍነቷ በጣም ተሰላቹና እንዲህ አሏት፣ ከእንግዲህ መሄድ ትችያለሽ አሏት። ሰነፏ ልጅ ግን ልጆችዬ በውስጧ ምን አሰበች? አሁንማ ወርቁ የኔ ሊሆን ነው ብላ አሰበች። ከዛም በደስታ ወደ ትልቁ በር አመራች። ነገር ግን ልጆችዬ በሩ ሲከፈትና እሷ ስታልፍ ከወርቅ ዝናብ ይልቅ አንድ ትልቅ ባልዲ ሙሉ ጥቁር ቆሻሻ በላዩ ላይ ተደፋባት። እናም እማማ ሁሌ ይህ ላደረግሽው አገልግሎት የተሰጠሽ ትክክለኛ ዋጋ ነው አላቱና በሩን ዘጉት ልጆችዬ። ከዛም ያቺ ሰነፏ ልጅ ሙሉ ለሙሉ በቆሻሻው ተለውሳ ወደ ቤቷ ተመለሰች። በጉድጓዱ ላይ የነበረው አውራ ዶሮ ልጆችዬ እንዲህ ሲል ጮኸ፣ ቆሻሻዋ ልጃችሁ መጣችላችሁ አለ ልጆችዬ። ከዛም እላችኋለሁ ያ የፈሰሰባት ቆሻሻ ግን የቱንም ያህል ብትታጠብ በህይወት ዘመኗ ሁሉ ሊለቅላት አልቻለም። እንደ ተጣበቀባት ቀረ ልጆችዬ። እንደዛ ሆነ እላችኋለሁ የኔ ውዶች። እናም ተረቱ የለገሰን ቁም ነገር ግልጽ ነው። እሺ ምንም የኔ ማሮች፣ ትጋት፣ ቅንነትና ታማኝነት ሁልጊዜም የወርቅ አክሊልን ያጎናጽፈናል። ስንፍና፣ ምቀኝነት፣ ስግብግብነት ግን በመጨረሻ ውርደትና የማይለቅ ጥቁር ጠባሳ ነው። ታሪኩ ከተመቻችሁ ላይክ እና ሰብስክራይብ በማድረግ አሳዩኝ። እሺ የኔ ቆንጆች፣ በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስክንገናኝ ድረስ የኔ ውዶች ቻው ቻው፣ እወዳችኋለሁ።